ሰላም የሸርሙጣ ልጆች፣ እስኪ የአንዲን ቪዲዮ አይተን እንመለስ። ያው ባለ ታሪክ ህሊና ትባላለች። ህሊና የሆነ ልጅን ዮናስ የሚባል በጣም ወደደችው። አንድ ቀን ተገናኙ፣ እራት በሉ። በጣም ጥሩ ጊዜ አሳለፍኩኝ አለች። ከዛ በኋላ ዮናስ ጠፋባት። ዴት ወጣችሁ ነበረ? አዎ ነበረ። አዎ። እና ህሊና ምን አድርጌው ነው ምን ሆኖ ነው ምናምን ብላ እስኪ ደውላችሁ አገናኙኝ ስላለች ምክንያትን ለመጠየቅ ነው የደወልነው። በመጀመሪያ እኮ ተመሳሳይ ነበር። በጣም ደስተኛ ነበር። ከዛ እየተጫወተን ድንገት መሀል ላይ በትንበሩ ነው ቤታችን ከመቀጠሉ በፊት ባንክ አካውንት አሳየኝ አለች። ፈርስት ዴት ላይ እንሻጎር ተብላችሁ ስትጠየቁ ቆይ ላስብበት፣ ለዛ ነገር ብቻ ነው የምፈልገኝ ምናምን የምትሉ ሴቶች የሰው አካውንት ውስጥ ያለን ገንዘብ የመጠየቅ ሞራል ማን ሰጥቷችሁ ነው? ማን ነው የልብ የሚሰጣችሁ? አይጠየቅም ነው እኮ። እንደውም ልጁ በጣም ዲሰንት ነው። ክርስቶስን የበላችሁትን ከበር አድርጎ ነው ገስት ያደረገሽ። እኔ እሱም ቢያደርገኝ የሚገርም ምግብ አዝቼ በጓሮ በር በኩል ጃምፕ ብዬ ነበር የምወጣው። ቀንም ሙሉ ሸክላ ታጥቢያት ነበር አመዳ። እንደዚህ አይነት ጥያቄ አይጠየቅም። ሽንት ቤት የሌለው ሰፈር ተወልዳችሁ እንደ ድመት እየቆፈራችሁ የምታሩ ኩሬቂት ሴቶች ናችሁ ሲጀምር እንደዚህ አይነት ጥያቄ የምትጠይቁት። አይ እሷ ያለችው ነገር ትክክል ነው፣ ፈርስት ዴት ላይ እንደዛ መጠየቋ ትክክል ነው ብላችሁ የምትከራከሩ ሴቶች ካላችሁ ደግሞ ወንድ ልጅ ፈርስት ዴት ላይ ያለ ሜካፕ ልይሽ ሲልሽ ታጥበሽ ነው። እኛም እንደናንተ ራችን የመሰለች ሴት ያለ ሜካፕ ይሁን ለአመት ዴት አድርገን ጊዜያችንን ዌስት ማድረግ አንፈልግም። ከስንት ወንድ ጋር ደርሻል ብሎ ሲጠይቅሽ ደረሰኛ ሰርተሽ አምጪለት። የበድሹን ወንዶች ጠይቅሽ